አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? ከኔ ያሉ ሰላም ነው አልሐምዱሊላህ። አላኩል ሀል በሀገራችን ኢትዮጵያ ላይ እንገኛለን ማለት ነው። በሰላም ሀገሬ ገብቻለሁ አልሐምዱሊላህ አላኩል ሀል እና እናንተንም ኢንሻአላህ በሰላም ነው ማለት ነው። እና ቪዲዮ ሰራላችኋለሁ እያልኳችሁ ነበር። ኤርፖርት ስላለው ነገር ሳልሰራላችሁ ሰነበትኩኝ። እንግዲህ ሳምንት ሆነ መሰለኝ ከመጣሁኝ ወደ ሀገር ማለት ሳምንት እየሆነኝ ነው። እና አፎን ስላልተመቻቸልኝ ነው ማለት ነው። ስላልተመቸኝ ነው ያ ጊዜ ብዙ ስላልነበረኝ ነው። እና ኢንሻአላህ ዛሬ እስኪ ኤርፖርት ስላጋጠመኝ ነገር እነግራችኋለሁ። ሊጠቅማችሁ ስለሚችል እስከ መጨረሻው አብራችሁኝ ቆዩ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን የምለቀው ቪዲዮ እንዲደርሳችሁ ቤተሰቡ ነው ማለት ነው። እንዲሁም ነባሮች ስለምታበረታቱኝ አመሰግናለሁ። ላይክ በማድረግ ጀምሮ ቪዲዮውን ማለት ነው። እስከ መጨረሻ አብራችሁኝ ቆዩ ማለት ነው። ስንት ስልክ እንደምታሳልፉ እንዲሁም በኪሎ ጉዳይ ነው ማለት ነው የምነግራችሁ። እኔ ካጋጠመኝ እኔ እንግዲህ ኪሎዬ የተቆረጠልኝ 55 ኪሎ ነበረ። 55 ኪሎ ነበረ። ከቤትም መዝኜ ነበር ያመጣው። ትንሽ እላፊም ቢኖረው የዚህን ያህል የተጋነነ አልነበረም። ግን ኤርፖርት ላይ ሲደርስ 13 ኪሎ እላፊ አለው ማለት ነው። እኔ ደግሞ የምጥለው አልነበረኝም። የምጥለው እቃ ሁሉንም ያኔ ጥያለሁኝ ኪሎ ከልክ በላይ ሲሆንብኝ ማለት ነው። ያኔ መጣል የሌለበትን ነገሮች ነው የያዝኩኝ። እንዲሁም ብርድ ልብስ ይዤ ነበር ማለት ነው። ብርድ ልብስም ከኪሎ ውጭ ነበር። እንግዲህ ለብርድ ልብስ 200 ድራም ነው ክፍያ የተባልኩኝ ማለት ነው። ለብርድ ልብስ እንግዲህ 100 ድራም ራሱ ከ100 ድራም በታች ነው ብቻ የገዛሁት 5 ኪሎ ብርድ ልብስ ማለት ነው። እና ኤርፖርት ላይ በጣም እንደዚህ ከኪሎ በላይ ከሆነ በጣም በጥፍ ብር ነው የሚያስከፍሉት ማለት ነው። እኔ ግን ከፍዬ ሁሉንም አሳልፌያለሁ። 13 ኪሎ ነበር እላፊ እኔ ለ13 ኪሎ እና 13 ኪሎ ነበር የኔ ላፊ ለ13 ኪሎ 490 ብር 500 በሉት 490 ብር አስከፍለውኝ ነው ማለት ነው። ያኔ ውድ ነው እቃው ራሱ ያኔ የዝና የሚወጣ ይመስለኛል ማለት ነው ያስከፈሉብኝ። እና ያው እኔም መጣል ሁሉንም ስለጣልኩኝ እኔ ያንን ከፍዬ ያስገባሁኝ እላችኋለሁ። 500 ብር በሉት 490 ብር ለ13 ኪሎ ክፍያ የከፈልኩት ማለት ነው። እንደገና ደግሞ ብርድ ልብስ እስከ ብርድ ልብስ 700 ክፈይ ብላኝ ነበረ። ብርድ ልብሱን እጥላለሁኝ ብዬ ትቼ ነበረ። በስተመጨረሻ ብርድ ልብሱን ይዤ ገባሁኝ ማለት ነው ያለ ክፍያ። ይኸው እጥላለሁ ብዬ ካስቀመጥኩበት እንዴ ለምን እጥላለሁ ብርድ ልብሴን ብዬ ከዛ ከሷ ጋር ከጨረስን በኋላ ሻንጣዬ 3ቱም ሻንጣ ተመዝኖ ሄደ ማለት ነው። እንግዲህ ኪሎ ያለፈብኝ እኔ 13 ኪሎ የሆነው ትንሿ ሻንጣ ላይ ናት ትርፏ ማለት ነው። 7 ኪሎ ወይ 8 ኪሎ ነው መሆን ያለባት 13 ኪሎ ነው ብላ፣ ያኛውም ትላልቁ ደግሞ ከኪሎ በላይ ነው 20 ኪሎ ነበር መሆን ያለበት ማለት ነው። ከ20 ኪሎ በላይ ነው ብላ ነው ማለት ነው። እኔ እዛ ክፍያ ያለችኝ 3ቱም ባንዲ ሲሄድ ጠያራ ውስጥ ያኔ እስከ 10 ኪሎ 7 ኪሎ 8 ኪሎ ትናንሽ ሻንጣዎች ይዞ መግባት ይቻላል አይደል? እኔ ደግሞ በጀርባዬ ይዣለሁኝ። ከዛ ብርድ ልብሴን ይዤ ግብት ያለ ክፍያ ሳታይ እንዴ ለምን ብርድ ልብሴን እሷ ጥላለች ብላ ማለት ነው። የራሴ ብርድ ልብስ ነው ሀራም አይሆንብኝ እንዴ? ብርድ ጠያራ ውስጥ እንደዚህ መሄድ ይችላል። እኔ በጀርባዬ ያስኩትን ሲጀመር ፊት ለፊቴ አንጥቼ መያዝ እችላለሁ ማለት ነው የተቀመጥኩበት።
ከዛ ብርድ ልብሴን ይዤ ገብቼ ጠያራ ላይ የእንትኑ ሻንጣ ጠያራ ላይ የሚደረገው ሻንጣ ሄዷል፣ መጀመሪያ ማለት ነው ሄዷን ከዛ ጋር በክፍያ ይሄንን ይዤ ግብት 200 ብር ክፈይበት ተብዬ ነበር ማለት ነው። እና አልሐምዱሊላህ በዚህ መልኩ አልፎልኛል ማለት ነው። ሌላ 13 ኪሎ ጭማሪ 500 ነው ማለት ነው። 490 500 ማለት ነው። እና እጥፍ ነው የሚያስከፍሉት። ኪሎ ባታበዙ ትኬታችሁ ላይ በተቆረጠው ልክ ኪሎአችሁን ከቤት አዘጋጅታችሁ ብትመጡ አሪፍ ነው እንጂ እዚህ ጋር ኪሎ ሲተርፍባችሁ ከፍላችሁ ለማሳለፍ ውድ ነው ማለት ነው። ያኔ ውድ ነው የሚባለው ቀላል አይደለም። 500 ብር ያን እዛ ሻንጣ ውስጥ ያለውን ይገዛን ብዬ አስባለሁ። 13 ኪሎ በተለይ ልብስ ነገር ማለት ነው። እና ደግሞ ስልክ ደግሞ ማለት ነው በትልቁ ሻንጣ ውስጥ አድርጋችሁ ማሳለፍ ትችላላችሁ። በእጃችሁ እስከ 2 ይፈቀዳል፣ እስከ 2 ስልክ። በሻንጣ ውስጥ ደግሞ በትላልቁ ሻንጣ ውስጥ ማሳለፍ ትችላላችሁ ማለት ነው። እየደበቃችሁ ከካርቶን የወጣ ስልክ ከሆነ በአልሙኒየም እንትን ትሉታላችሁ። በአልሙኒየም ተጠቀልሉና በልብስ ጠቅልላችሁ ትደብቁታላችሁ ማለት ነው ሻንጣ ውስጥ። እና ሻንጣው ዝመቶ ቢፈተሽም እያንዳንዱ ነገር አውጥተው አይፈትሹትም። በካሜራ ነው ማለት ነው የሚፈተሸው። በካሜራ ላይ ግን ያልፋል እና ችግር የለም ያልፋል ማለት ነው ስልኩ። እኔ 7 ስልክ አሳልፌያለሁ በእጄ እስከያዝኩት አልሐምዱሊላህ ምንም ሳይሆን አልፎልኛል ማለት ነው። ያው ስልኩን ትልቅ ሻንጣ ውስጥ ስታስቀምጡ ሻንጣው ስለሚንገላታ ከአንዱ ማሽን ላይ ስለሚዘዋወር በዛን ሰዓት ሲወረውሩት እንዳይሰበር ከዳር ላይ ሳይሆን ማድረግ ያለባችሁ በልብስ ጠቅልላችሁ መሃል ሻንጣው መሃል ልብሱ ላይ ማለት ነው እንደዛ አድርጋችሁ ማድረግ ትችላላችሁ ማለት ነው። እና በዚህ መልኩን ያሳልፌያለሁ አልሐምዱሊላህ ያሳልፌያለሁኝ ማለት ነው። ፓወር ባንክም ዋይፋይም ከስልኩ ውጭ ራሱ ማለት ነው ሁሉንም አሳልፌያለሁኝ አልፎልኛል በደህና ማለት ነው አልሐምዱሊላህ አላ ኩሊ ሀል። እና ደግሞ አገራችን ያለው ሁኔታ ደግሞ ኢንሻአላህ ለእናንተ ይጠቅማን ያልኩትን ሸር አደርጋችኋለሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ላይክ እያደረጋችሁ እንዲሁም ኮሜንት እያደረጋችሁ የምታበረታቱኝ እህቶቼ በጣም ነው የማመሰግነው። አሁንም ላይክ እያደረጋችሁ ለሌሎች ለሚፈልጉት እንዲደርሳቸው ማለት ነው። እንዲሁም አስተያየት ካላችሁ በኮሜንት ላይ አስቀምጡልኝ። እኔ ኮሜንት አነባለሁ፣ እያንዳንዳችሁን ኮሜንት አነባለሁኝ ማለት ነው። ያው ካሁን በኋላ ባላቅም ያው ክፍለ ሀገር ላይ ኢንተርኔቱ ምንም ያሳስባል አይደለ? ኢንተርኔት ብዙ ሁሉም ቦታ አይሰራም ብለዋል፣ ቦታ ይመርጣል ብለዋል። እሱን ደግሞ ገና ሄጄ አይቼ እነግራችኋለሁኝ ማለት ነው። እንግዲህ ኢትዮጵያ ስትገቡ ወደ ኖርማል ከለራችሁ ትመለሳላችሁ ማለት ነው። አየሩ ያጠቁራል ግን ማሻአላ ደስ ይላል። እኔ ተስማምቶኛል አልሐምዱሊላህ ወድጄዋለሁ። እና ባይ ባይ ወዳችኋለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝ በዚህ አጋጣሚ አመሰግናለሁ ማለት ነው። ሰላም ሁኑልኝ፣ እናንተም ሰላም ነው።